የካሜራ ሌንሶችን የትና ለምን እንደምንጠቀማቸው ልንገራችሁ። ለፖርትሬት ፎቶግራፊ ተመራጭ የሆኑ ሁለት ሌንሶች አሉ። እነሱም ደግሞ 85 ሚሜ እንዲሁም ደግሞ 50 ሚሜ ፕራይም ሌንሶች ናቸው። እነዚህ ሌንሶች ለሰው ልጅ አይን በጣም ተቀራራቢ የሆኑ እንዲሁም ደግሞ ፊታችሁን ስትሬችም ኮምፕረስም ሳያደርግ ሪያሊስቲክ የሆነ ባላንስድ የሆነ ኢሜጅ መስጠቱ በጣም ተመራጭ ያደርገዋል። ስፖርት ፎቶግራፊ ላይ እንዲሁም ደግሞ የዋይልድ ላይፍ ፎቶግራፊ ላይ ካላችሁ እነዚህ ሌንሶች ብትጠቀሟቸው ተመራጮች ናቸው። አንደኛ 70 በ200፣ ሁለተኛ 100-400 ሚሜ፣ ሶስተኛ 400 እስከ 600 ሚሜ ያሉ ሌንሶች ብትጠቀሙ በጣም ተመራጮች ናቸው። እነዚህ ሌንሶች ተመራጭ የሆኑባቸው ምክንያቶች አውቶ ፎከሳቸው በጣም ፈጣን በመሆኑ እንዲሁም ደግሞ ረጅም ርቀት ላይ ያሉ ሰብጀክቶችን በማቅረብ መቅረጽ ማስቻሉ ተመራጭ ያደርጋቸዋል። ሶስተኛነት ደረጃ የምንመለከተው ለስትሪት ፎቶግራፊ ተመራጭ የሆኑ ሌንሶችን ነው። ለስትሪት ፎቶግራፊ ተመራጭ የሆኑ ሌንሶች 35 ሚሜ፣ 24 ሚሜ እንዲሁም ደግሞ 50 ሚሜ ሲሆኑ አንዳንድ ቴሌ ሌንሶችም ለስትሪት ፎቶግራፊ ተመራጮች ናቸው። እነዚህ ሌንሶች ተመራጭ ያደረጋቸው ምክንያት አንደኛ አካባቢውን በደንብ ማሳየት ማስቻላቸው ነው። አካባቢውን ሞር ዴፕዝ እና ሻርፕ የሆነ ቪው መስጠት ማስቻላቸው እነዚህ ሌንሶች ተመራጭ ያደርጋቸዋል። እናንተስ የምን ጊዜ ምርጥ ሌንስ ምንድነው? ኮሜንት ሴክሽን ላይ ያሳውቁኝ። እንደዚህ ካሜራ መረጃዎችን ለማግኘት ይህንን ፔጅ ፎሎ ማድረጋችሁን እንዳትረሱ።